ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? የጽጌረዳ ቤተሰብ ውዶቼ፣ መድኃኒት በአረብ ሀገር የምትወስዱ መድኃኒት፣ የተለያየ መድኃኒቶች የራስ ምታት ራሳችሁን ሲያማችሁ ወይ ወገባችሁን ሲያማችሁ ወይ የተለያዩ ህመም ሲሰማችሁ ሰዎችን ጠይቃችሁ የምትወስዱት መድኃኒት እያነበባችሁ እያያችሁ ነው የምትወስዱት ወይስ ዝም ብላችሁ እነሱ የሰጧችሁን ነው የምትወስዱት? ምክንያቱም አንዳንድ ቤት አመመኝ ስትሏቸው ገና አዲስ ገዝተው መድኃኒት ከሚመጡ ያለውን ወይ ቁምሳጥን ላይ ያለውን ወይ ፍሪጅ ላይ ያለውን ይሰጧችኋል። ስለዚህ እርግጠኛ ሳትሆኑ ሳታዩት ወይ ዶክተር ያላዘዘውን ወይ ሐኪም ቤት ያልወሰደቻችሁን ስትዩዋቸው ስትወስዱ ወደ ሌላ በሽታ እየተጋለጣችሁ ነው። ስንቶቻችሁ በሽተኛ እየሆናችሁ እንዳላችሁ ታውቁታላችሁ? ስንቶቻችሁ ናችሁ? አሁን ዱባይ ራሱ ስንቶቻችሁ አላችሁ? ባለፈው ራሱ እያየን ነበረ። ስለዚህ ሴትዮዋ ራሴን አመመኝ ስትሏት የምትሰጣችሁን መድኃኒት ወይ ቁም ሳጥን ወይም ፍሪጅ ውስጥ የነበረ መድኃኒት ከምትገዛ አዲስ ስትሰጣችሁ ዝም ብላችሁ አትውሰዱ። ምክንያቱም አደጋ ላይ እየወደቀ ስለሆነ ማለት ነው። መድኃኒት በጣም 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 እያያችሁ እያስተዋላችሁ ውሰዱ። ምክንያቱም አንዳንድ ቤት አዲስ መድኃኒት ከሚገዙ ሆስፒታል ሄደው እናንተን ከሚያስመረምሩ ወጪ ከሚያወጡ ያለውን ይሰጧቸዋል። ወይ ፍሪጅ ላይ የዋለውን የቁም ሳጥን የዋለውን ይሰጧቸዋል። ሲጀመር ደግሞ የራስ ያላችሁ ስትሏቸው የወገብ ይሰጣሉ። የወገብ ስትሏቸው ምክንያቱም አዲስ ከሚገዙ የተለያየ ያልሆነ መድኃኒት ይሰጧቸዋል። ስለዚህ ውዶችዬ ዝም ብላችሁ ሲሰጧችሁ አትውሰዱ። በቃ ማንበብ ካልቻላችሁ ወይ ፋርማሲ ወይም ሐኪም ቤት ወስዳ አስመርምራ ወይም ፋርማሲ ወስዳ የራስ ምታት ብላ ካልገዛችላችሁ አትውሰዱ። ምክንያቱም የወሰዳችሁት መድኃኒት ወደ ሌላ በሽታ እየዳረጋችሁ ነው ያለ። ገባችሁ? ስንቶቻችሁ ይሄን ታውቃላችሁ? የራስ ምታት ስትጠይቋት ሂዳ ሌላ መድኃኒት አዲስ መድኃኒት ገዝታ ፋርማሲ ሂዳ ሆስፒታል ሂዳ ከምታመጣላችሁ የቆየ መድኃኒት ፍሪጅ ውስጥ ቁምሳጥን ላይ ምናምን የቆየ ትሰጣለች። እንዳትወስዱ። የተለያየ መድኃኒት ብትሰጣችሁ እንዳትወስዱ። በቃ ሳታዩ ሳታነቡ የራስ ምታት መሆኑን አለመሆኑን እርግጠኛ ሳትሆኑ ምንም አይነት መድኃኒት አትውሰዱ። አረብ ሀገር ሆናችሁ በቃ ምንም አይነት ራሳችሁን ሲያማችሁ የራስ ምታት መድኃኒት ስትሏት ስትሰጣችሁ አንብቡ። ማንበብ ማችሉ ከሆነ ለጓደኛችሁ አብሮ ምሰራ ጓደኛችሁ ንገሯት፣ ይሄ የምንድን ነው ብለው አንዷ በተለይ ዱባይ ያላችሁ አንድ ቤት ላይ 3 4 5 6 ሆናችሁ ነው የምትሰሩ። ዱባዮች እንደዛ ማድረግ ትችላላችሁ። ምናልባት ሳውዲ እንደዛ ኩዌት ምናምን ያላችሁ ነው እንጂ አንዳንድ ሆናችሁ የምትሰሩ ዱባዮች 3 4 5 ሆናችሁ ነው የምትሰሩ። እና የተለያየ መድኃኒት አትውሰዱ። በቃ እንትን ዶክተር ያላዘዘውን ያልታዘዘውን ዝም ብላችሁ አትውሰዱ። ምክንያቱም በሽተኛ ነው የምትሆኑ። እና እባካችሁ እርግጠኛ ያልሆነ መድኃኒት አትውሰዱ። ሴትዮዋ ከአዲስ ራሴን አመመኝ ስትላት ወይም የሆነ ነገር ስትሏት አዲስ መድኃኒት ከምትገዛ ወይም ፋርማሲ ወይም ሆስፒታል ወስዳ እናንተን ከምታስመረምር የቆየ መድኃኒት ትሰጣችኋለች። መድኃኒቱ ደግሞ የምን እንደሆነ እሷም አታውቀውም እናንተም አታውቁትም። ዝም ብላችሁ ትወስዱታላችሁ። እና እባካችሁ በተቻላችሁ መጠን መድኃኒቶች ሳታውቁ እርግጠኛ ሳትሆኑ አትውሰዱ። በቃ የምን እንደሆነ እንኳን ሳታውቁ አትውሰዱ በቃ። እና ዛሬ ምንድነው በቃ ይሄን ልላችሁ ነው። መድኃኒት የተለያየ መድኃኒት የምትወስዱ ልጆች ተጠንቀቁ። የምን መድኃኒት እንደሆነ እንኳን ሳታውቁ ዝም ብላችሁ የሰጠቻችሁን ነው የምትወስዱ። ብዙ አረቦች ያነባሉ ያውቃሉ ማለት አይደለም። አያውቁምም አያነቡምም። ዝም ብለው ይሰጧቸዋል ከፍሪጅ እና ከቁም ሳጥን አውጥተው። ያንን እናንተ ዝም ብላችሁ የራስ ምታት ነው የሰጠች ብላችሁ ትወስዳላችሁ። መድኃኒቱ ግን የራስ ምታት ላይሆን ይችላል። ወደ ሌላ በሽታ እየዳረጋችሁ ነው ያለ። እና ውዶች ዝም ብላችሁ የተለያየ መድኃኒቶች አትውሰዱ። እርግጠኛ ያልሆናችሁበትን አትውሰዱ። ከታመማችሁ ሆስፒታል የመውሰድ ግዴታ አለባት። ኮንትራቶች በግዴታ መድኃኒት ዝም ብላችሁ አትውሰዱ። ስትታመሙ
እና ውሰጅኛ ግን ቤት መብታችሁ ነው፣ ግዴታዋም ነው። እችላለሁ፣ አሳክማለሁ፣ አበላለሁ፣ አጠጣለሁ፣ አኖራለሁ ብላ እስካመጣቻችሁ ድረስ አትፍሩ። ደግሞ አትፍሩ። ምንም የሚያስፈራ ነገር የለም። እና የተለያየ መድኃኒቶች አትውሰዱ። በቃ በሽታ ላይ ትወድቃላችሁ፣ እየወደቃችሁም ነው። እና ይሄን ልላችሁ ነው። በጣም ነው የማመሰግን።